ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሆይን ያለው እግዚአብሔር ይመስገን ክብሩ ይስፋ ለመድኃኔዓለም። እናንተም በያላችሁበት ሰላምና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ተወዳጆች። ያው እንግዲህ ዛሬ የሄሉ ቤተሰቦች የሄሉ እህቶች ትንሽ ደብሯችኋን ካፋችኋል። እውነት ለመናገር እኔም ትላንትም እንደዛ ስትሆን ፕራንክ መሆኑን አውቄ ምናምን እንዴት ከፋኛን እያልኩ ነበረ። ግን ነገሮችን ወዴት እንደሚሄዱ እኔም ለራሴ ተወዛግቤያለሁ። ማመን አልፈልግም ማለት ይሄ ይሆናል ብዬ መናገርም ማመንም አልፈልግም። ብቻ ነው አላቅም። የምር በዚህ ልክ መናገር አልችልም። ይሄን ያደርጋን ቢኒ ምናምን ብዬ አልልም። ግን ለነገሮች መረጋጋት አለብን። መጀመሪያ መረጋጋት አለብን። ነገሮች በቃ እስከ ጥግ ድረስ እኛ ምንም ይፈጠር እሷን ይዘን ወደፊት ብቻ ነው እንግዲህ እንዳይከፋት አለንልሽ እያልን ወደፊት ነው እሷን ይዘን መሄድ ያለብን እንጂ ምንም ነገር ይሁን ምንም ነገር ቢፈጠር እኛ ምንም ማለት አንችልም። እኔ ግን ሳስበው ማለት አሁንም አልተቀበለልኝም። ፕራንክ ነው ብላችሁ ያላችሁት ተሳስታችኋል፣ ፕራንክ አይደለም ብሎ ሲል እኔ ደግሞ ያኔ እዛ ቦታ ላይ ነው ትንሽ ደንገጥ ያልኩት እንጂ ምንም ፕራንክ አይደለም ብሎ ነገ ፕራንክ ነው ብሎ ቢመጣ እንጂ እኔ እስካሁንም ድረስ ፕራንክ እንደሆነ ነው ልቤንም ያሳመንኩት እንጂ ቢኒ የዚህ ሰው ነው ብዬ አላምንም። እኔ ሁላችንም በመናየው ልክ ነው፣ እሷንም ባየኋት ልክ ነው መወዳት። እሱንም የዚህ የማስመሰል የማለት ባህሪ አላየሁበትም እስካሁን ድረስ እና የሰው ልጅ እንዲሁ ዝም ብሎ ባይን ስታዩት የሚያስታውቅ ሰው አለ፣ የማያስታውቅም አለ። ግን እኔ ቢኒ የዚህ ሰው የተንኮል ሰው ነው ብዬ አላስብም። እና ያው እንግዲህ በአየው መሰረት ምናልባት የስራው ባህሪ ስለሆነ እሱም ፎቶ አነሳኋችሁ በርቀት ያለው ያው የስራው ባህሪ ሊሆን ይችላል። እንግዲህ ያን ነገር ግዴታ የሆነች ሴት ጋራ አክት ሰርቶ ግዴታ ፎቶ መነሳት ስለነበረበት ሊሆን ስለሚችል አይታወቅም። ነገሮች ዝሮ እስከ መጀመሪያው መገፈጥ ነው ያለባችሁ። እስከ መጀመሪያው ማቀም ተማህድ ያለባችሁ እሷን ብቻና ብቻ ይዛችሁ መጓዝ ነው ያለባችሁ። ማለቃቀስ ምናምን የሚባል ነገር የለም፣ እንዳታለቃቅሱ ማለት ነው። እና ሁሉም ነገር ለበጎ ነው ሲጀመር። የእውነትም ቢሆን ራሱ ማለት ነው እግዚአብሔር የሚፈትነውን የሚወደውን ሰው ነው የሚፈትነው። የእውነትም ቢሆን ብትፈተንም ተመስገን ስለ ሁሉም ነገር እግዚአብሔር ይመስገን ብሎ ነው ማለፍ ያለብን እንጂ ምንም ነገር ማለት የለብንም ለማለት ነው። እና አይዟችሁ ተረጋጉ። ለማንኛውም ነገሮች እስከሚስተካከሉ ድረስ ማናችንም ብንሆን የሆነ ነገር ለመናገር እንዳንቸኩል እሷን ብቻ ይዘን ወደፊት ምንም ይሁን ምንም ነገሮች በራሳቸው መስመር ይዛሉ፣ በራሳቸው ይስተካከላሉ። በእርግጥ አቃለው ሰስ ጎና አላት። ትንሽ ነገር ናት ልቧ የሚሰበረው፣ ምክንያቱም በፊት የተጎዳ ልብ ስለሆነ አሁንም ትንሽ ነገር ናት የምትበቃ። ልትጎዳ ትችላለች፣ ግን ደግሞ እሷን እኛ ጠንከረን እሷን ማጠንከር አለብን። አይዞሽ ከጎንሽ ነን ብላችሁ ማበረታታት አለባችሁ የኔ ተወዳጆች። እና እንግዲህ መቼ ጠላቶቿ ከፍ ብለን መታየት አለብን እሷን ለማበረታታት እኛ እንዳንደክም ጠንከራችሁ አጠንከሯት ለማለት ነው የኔ ተወዳጆች። እና ደግሞ እዛ ሰፈር የምር ዛሬ ማለፍ አልችልም፣ ያየሁትን ነገር ለማለፍ ወደ እና ምንድነው የሚባለው የ2017 የፍቅር ታሪክ ዘገባ ቦርጫሙና ቀጭኗ ሲዘግቡልን የዋሉት ብሩኬን እንኳን ደስ አለህ 250K ገብተሃል፣ ብሩክንም እንኳን ደስ አለህ ባሉትኝ። የምር ግን ብሩክና ሀይሚ የመጀመሪያም ያን ነገር ሲሰሩ ተው ኦዲየንስ እንደዚህ ከሁለት አትከፈሉ ምናምን ብዬ ነበር ማለት ነው። ግን ኦዲየንስ ተከፈለ፣ ከሁለት ተከፈላችሁ። ያው ያሳዝናል። እነሱ ነገ አሁን ሲታረቁ ምን ብላችሁ እንደምመጡ በጣም ነው እኔ የሚያሳዝነኝ እግዚአብሔርን። እና እንኳን ደስ አለህ ብሩኬ፣ ትችላለህ ከዚህም በላይ። ያው ዙሮ ስራችሁ እስካሁን ስትሰሩት የነበረው ቢያስደብረንም ግን ደግሞ ዋናው ነገር አንተው ተናግረሃዋን፣ እኔ እየሰራሁት ነው፣ ስራዬን እየሰራሁ ነው፣ እናቴም አለ በህይወት ብለሃል። ከምንም በላይ በአንተ ስራ እናትህ መዘቅዘቋ ቢያመንም ግን ደግሞ ስራ ነው ብለህ አንተ እስከው ድረስ ምንም አንልምኛ፣ አይመለከተንም ሲጀመር። ግን እናት ስለተዘቀዘቀች በጣም አሞኛል እውነት ለመናገር ማለት ነው። እናት ናት። እናት ማለት
በቃ ምንም አይነት ቃል አይገልጻትም ሲጀመር ማለት ነው። እና የኔ ተወዳጆች እንግዲህ ብሩኬንም እንኳን ደስ አለ ባሉት ኮንግራ ብያለሁ። ብሩኬ የሄሉዬ ቤተሰቦችም አይዟችሁ፣ በርቱ፣ ጠንክሩልኝ የኔ ወዶች፣ ሰላም ቆዩልኝ እስከምንመጣ ድረስ ማለት ነው። ሲሆን ዛሬ እንደ እግዚአብሔር ፍቃድ ቢኒ ይመጣል ብዬ ተስፋ አደርጋለሁ ማለት ነው። አይዟችሁ እንግዲህ